በጣም አዝናለሁ አምራ። አንተ የተረገምክ ልጄን ገደልክብኝ አይደል? ልጄን አሳጣኝ አይደል? የሆነው ነገር እኮ የተፈጠረው በድንገት እንደሆነ መቼም አንቺም ታውቂያለሽ አይደል እንዴ? ውጣልኝ እባክህ ውጣልኝ። ካንተ የምሰማው ቃል እንዳለ ደረቴን እንደ ጦር እየወጋኝ ነው። ውጣልኝ አንተ ነፍሰ ገዳይ ውጣልኝ! ውጣልኝ! እሺ እወጣለሁ፣ ግን የሚያስፈልግሽ ነገር ካለ በሩ ጋር ነሽ። ምን ልትጠቅመኝ? ልጄን እንደሆነ ገለዋል። አሁን የቀረውክ እኔ ነኝ። እኔንም ልገለኝ ነው? አምራም ቆይ ምን ሆነሻል? የተፈጠረው ነገር በድንገት እንደሆነ እያወቅሽ ለምንድን ነው አውራ አድርገሽ የምታስቢ? ለማንኛውም ዶክተሩ ማውጣት ትችላለሽ ስላለ ኮሪደሩ ጋር ጠብቅሻለሁ። አታስብ፣ ብቻዬን መሄድ እችላለሁ። አንተ ሰውዬ እኔ አንተን ላለማየት ከገዛ ቤቴ ወዴት ልሂድ? ይገርማል። ይሄን ያህል ጠልተሽኛል ማለት ነው? ቆይ ምን አድርጌሽ ነው ይሄን ያህል? እውነቴን ነው የምልህ። ዛሬውኑ ቤቴን ለቀህ የማትወጣ ከሆነ ለማንም ሳልናገር ፖሊስ ጠርቼ አስቀፈድድሃለሁ። እስኪ ምንድነው ጥፋቴ? በወቅቱ ባለትዳር መሆንሽን ደብቀሽ ከኔ ጋር መሆንሽ ነው የኔ ጥፋት? ልክ ነህ። ጥፋቱ ያንተ ሳይሆን የኔ ነው። ለዚህ ሁሉ ነገር ተጠያቂ ደግሞ የገዛ ባሌ ነው።